በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ማርያም የእመቤታችን የድንግል ማርያም ምስጋና። ሰላም ለዝክረ ስምኪ እመቤቴ ማርያም ሆይ እጅግ ለሚያዘምር ስም አጠራር ሰላምታ ይገባል። ከልቤ ቁስለ ሰንበሌጥ ከሚሆን ሽቶ እጅግ የሚተወደደ መዓዛ አለውና ድንግል ሆይ ከሥላሴ ዘንድ ታላቅ ክብርን የተጎናጸፍሽ መልካሙን ተክል በመስኖ ውሃ እንዲለመልም በወለድሽ ወይን ነፍሴ ከጽድቅ ጥሟን በየጊዜው ታረቃለች። ለሥርዓተ ርስትኪ እመቤቴ ማርያም ሆይ ከአወራረዱ ከገለዓድ ተራራ እንደሚወርድ ፍየል መንጋ ለተንዘላፈለው የራስ ፀጉር ሰላምታ ይገባል። አስቀድሞ በአባትሽ አፍ እንደተናገረው ድንግል ሆይ የእግዚአብሔርን ማደሪያ ንጹሕ አዳራሽ ነሽ። ጠላቶች ያንቺን የሚመካበት እመቤቴ ወዴት አለች ብሎ እንዳይዘባበቱብኝ እኔን ባሪያሽን ለሐዘኔ ለትካዜ አሳልፈሽ አትስጭኝ። ለርስኬ እመቤቴ ማርያም ሆይ የዚህን ዓለም ቅብአ ዘይት አይደለም የምስጋና ሽቶ መቀባት ለተገባው ራስሽ ሰላምታ ይገባል። ድንግል ሆይ በነፍስም በሥጋ በውስጥም በአፋ ንጽሕት ሆንሽ። የእኔን ኃጥአኑን ባሪያሽን በቅዱስ ቁርባን ፍጹም ያነጻኝ ዘንድ ሰማያዊውን ቄስ ሱራፌልን እዘዥልኝ። ለገጽኪ እመቤቴ ማርያም ሆይ ብርሃን መለኮት ፈጽሞ ለተዋህዶ ለፊት ጸዳል ሰላምታ ይገባል። ከጸዳል ከጨረቃ ከዋክብት እጅግ አንጸባራቂ ነውና ድንግል ሆይ የመግቢያዬ መውጫዬ ጎዳና ጥረጊልኝ። በመዓልትና በሌሊት የሚሸምቅ ማጅራት መቼ ጠባቂ እሱ የተንኮልን ወጥመድ አጥምዶ ጉድጓድ ቆፍሮ ይጠብቀኛልና። ለቀራርብትኪ እመቤቴ ማርያም ሆይ ልዩ ለሆኑ ለዓይኖችሽ ቅንድቦች ሰላምታ ይገባል። የቀያፋና የሐናን ቅናት ልጅሽን ባሳመነ ጊዜ እንባን ያቋረጠ ደመናት ሆኗል። ድንግል ሆይ የንጽሕና ቅድስና የተጎናጸፍሽ ነሽ። ጸዋሪ ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር አሰሚኝ። ለአዕይንቲኪ እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችሽ ሰላምታ ይገባል። ድሀ አደጉን ችግረኛውን ይመለከታሉና ድንግል ሆይ ኑፋቄ ልቡናን ሀኬተ ሕሊናን የሌለብሽ ፍጽምት ነሽ። በጽኑ የለቅሶ ገመድ የተተበተብኩ እንዳልሆነ ልቤን ሐዘንና በትካዜ ጊዜ ታረጋጊልኝ ዘንድ ፈጥነሽ ድረሽልኝ። ለአዛንኪ እመቤቴ ማርያም ሆይ ንቁሃን ለሆኑ ጆሮች ሰላምታ ይገባል። የሁሉም ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅንዓት ተገኝተዋልና ድንግል ሆይ ለይቅርታና ለቸርነት የተካሽ ስለሆንሽ ልቤ በሐዘን እሳት በተቃጠለ ጊዜ ቸልተኝነትን የሌለባቸው ጆሮችሽን ነገሬን ያድምጡ። ለመላእክትኪ እመቤቴ ማርያም ሆይ የራሔልን የልያ ልጆች ልጅሽን በመሰቀሉ ጊዜ በእሳት እንባ ለተቃጠሉ ጉንጮች ሰላምታ ይገባል። ድንግል ሆይ እጅግ መታመን በተደነቀው የጥበብ ስልትሽ የደም ወገን ከሚሆን ከዱር አንበሳ ዲያብሎስ አድኝኝ። የነፍሴን እንባ መጠጊያ አንቺ ነሽና። ለአእላፍኪ እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ ጉንጮች ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽቶ መዓዛን የተለየ ነውና ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መስሎሽ አምሳለ እንዳየሽ ለእኔም የኃጢአቴን መሸጋገሪያ ድልድይ ምርኩዝ ነሽና ስለዚህ በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። ለከርስኪ እመቤቴ ማርያም ሆይ ቀይ ሐር የፍስሐ አበባ ለሚመስሉ ከናፍሮች ሰላምታ ይገባል። በፍጹም በቅድስና ለተጌጡ ናቸው። ድንግል ሆይ የእውነተኛ ብርሃን መውጫ የምስራቅ ደጃፍ ነሽ። ከሐዘን ከለቅሶ ፈጽመሽ አድኝኝ። የልቤን ሐዘን ብዙ ነውና። ለአፉኪ እመቤቴ ማርያም ሆይ የአረጋዊ አባት ሲሆን ካህን ሰው ሆኖ ሕፃን በነበረው ጊዜ መለኮት ለሳመ አፌ ሰላምታ ይገባል። የበደልን እረፍት ፊት በተከናነበ ጊዜ እናት ሆይ በደሌን አጥፍተሽ ታረጋጊልኝ ዘንድ ፈጥነሽ ድረሺ። ለአስናኒኪ እመቤቴ ማርያም ሆይ ምሳሌ ቢታጣላቸው
የጊደር ወተት ለሚጎራበተው ጥርሶች ሰላምታ ይገባል። ከተሸለቱ በኋላ ታጥበው እንደነጹ መንጎች ነጮች ናቸውና። ድንግል ሆይ በደብተራ ኦሪት በሕግ ምስክሯ ነሽ። ልጅሽ ደም አርግቶ አጥንትን ሰክቶ የፈጠረሽ እኔን አጥብቀሽ ፈልጊኝ፣ ከዚህም የበለጠ ጸጋ አልሻምና። ለልሳንኪ እመቤቴ ማርያም ሆይ የመዓርን ሕይወትን መፍለቂያ ለሆነው አንደበቴ ሰላምታ ይገባል። ይኸውም የፍቅር አንድነት መገኛ ነው። ድንግል ሆይ ከኢያቄም ከሐና በሕግ የተገኘሽ ብሩክት ልጅ ነሽ። እኔንም ባሪያሽን ከጠላት ዓይን ሰውሪኝ፣ ከነፍሱም ንጽሕና አድርጊኝ። በሰማይ በምድር ተስፋዬ አንቺ ነሽና። ለቃልኪ እመቤቴ ማርያም ሆይ ከወይን የፍሬ ዘለላ ይልቅ ለሚጣፍጥ ቃልሽ አነጋገር ሰላምታ ይገባል። ለማሙና ከሚያስረሳ ከበገና ድምፅ እጅግ ያማረ ነው። ድንግል ሆይ የሕይወትን ብርሃን መቅረዝ አንቺ ነሽና። የዚህ ዓለም ፍቅር ሞገዱን በላይ ላይ ቢያነሳብኝ ይቅር ባይ እናት ሆይ ጸጥ ይል ዘንድ ከስጭልኝ። ለእስትንፋስኪ እመቤቴ ማርያም ሆይ መዓዛውን ሕይወትን ለሚያድስ እስትንፋስሽ ሰላምታ ይገባል። በገነት ላይ እንደሚገኝ እንደተመረጠ የሽቶ ዛፍ ልዩ መዓዛ አለውና። ድንግል ሆይ የቅዱሳንም ለሚቀድስ ማደሪያ ሆንሽ። መልካም አርክም ሆይ በመልካም ጎዳና መርተሽ ከሞት ሰውሪኝ፣ ከንፈረ ረድኤትን ጥላ ስርም ሸሽጊኝ። ለቡርናኤ ከእመቤቴ ማርያም ሆይ አስቀድሞ ሰለሞን እንደተናገረው ከወይን የሚጥም ቃላት ለሚፈልቁበት ጉሮሮች ሰላምታ ይገባል። ድንግል ሆይ ታላቁን ብርሃናዊ መጎናጸፊያ የተጎናጸፍሽ ነሽ። የጽድቅ መራቆት እንዲያስጨንቀኝ ጥበበኞች ያልተጠበቡበትን ብልሃተኞች ያልደቀሙበትን የጸጋ ልብስ አልብሽኝ። ለክሳድኪ እመቤቴ ማርያም ሆይ እንደ ሌሎች ደናግላን የብርሃንና የወርቅ አይደለ የንጽሕና ሐብል ላጠለቀ አንገቴ ሰላምታ ይገባል። ድንግል ሆይ ጸዓዳ በምትሆን እርግብ እንመስልሻለን። የሕይወት ዘመን በስንፍና በንዝላልነት ሊያልቅ ቢቃረብ ንስሐ የሚገባት ጽድቅ እየሰራሁበት ዕድሜ ጨምሪልኝ። ለመታፍትኪ እመቤቴ ማርያም ኪሩቤል የሚሸከም መለኮት ለተሸከመች ኮርች ሰላምታ ይገባል። ከበደል ቀንበር የራቁ ናቸውና። ድንግል ሆይ የሆሴ የሽልማቱ ጌጥ ነሽ። እመቤቴ ልጅሽ ልብ የተጨነቀበትን ነገር መፍትሄ ይፈልግልኝ፣ አመሰግነውም ዘንድ ቀና መንገድ ይመራኝም በይኝ። ለዘማንኪ እመቤቴ ማርያም ሆይ ከዘማነ ኪሩብ ለሚከብረው ዘማንሽ ሰላምታ ይገባል። እሳት የተሸከምሽ ነበልባላዊ ውእየት አላቃጠለውምና። ድንግል ሆይ ያለመዘግየት ፍጥነሽ ድረሽልኝ፣ ችግሬ ሁሉ አስወግጅልኝ። እመቤቴ ሆይ የበጎ ነገር ምኞቴንም ፈጽሚልኝ። ለእንግዳኪ እመቤቴ ማርያም ሆይ የእሳት መለኮት ማደሪያ ለሆነው ደረት ሰላምታ ይገባል። ይኸውም ሰውነት የሚቀድስ ሙቀትም ነፍስን የሚፈውስ ነው። ድንግል ሆይ ለችግረኞች የወርቅ ገንዘቡ አንቺ ነሽ። ሩቅ አገር ሄድ ቢራቆትም አያዝንም፣ ልብሽም ስንቁ አንቺ አለሽለትና። ለሕፅንኪ እመቤቴ ማርያም ሆይ ለሰማይ ጥበብ ማደሪያ ለሆነው ጭኖች ሰላምታ ይገባል። ተወዳዳሪ ወይም ምሳሌ አይገኝላትምና። ድንግል ሆይ ፍርሃት የተመላት የተስፋ መስጠት መብት አለው። እመቤቴ ሆይ ወፍ ጫጩቷን በክንፏ እንደምትሰበስብ በጠላቴ ፊት ጋሻ መከታ ሆነሽ ሰውሪ። ለአዳዊከ እመቤቴ ማርያም እሳተ መለኮት ለዳሰሱ እጆች ሰላምታ ይገባል። እነርሱ የብር አምባር የወርቅ ቀለበት ያስጌጣቸው ዘንድ የሚፈልጉ ናቸው። ድንግል ሆይ የመካኒቱን የማኅፀን ፍሬ አንቺ ነሽ። እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አጊጠው በሰውነት ላይ ነግሳ ትኖር ዘንድ አልሻምና። ለመዛዕርኪ እመቤቴ ማርያም ሆይ ኃይልና የተቀናጀ ወርቾች ሰላምታ
ይገባል። መለኮታዊ ነበልባል ለመሸከም ችሎታ አላቸውና ድንግል ሆይ ምሳሌ የማይገኝልሽ ቅድስት ነሽ። የኔ ባሪያሽን ኃጢአት ፈጽሞ ቢበዛ እንደ ባቢሎን ግንብ ፍርስራሱን አውጪልኝ። ለኩርናኤኪ እመቤቴ ማርያም ሆይ የእጆችሽ ክርን አመሰግን ዘንድ ተገቢ ነው። ለሚያቃጥል እሳተ መለኮት መጠጊያ ተገን ሆኗልና ድንግል ሆይ ሀንክሶ ከሚባል ከታወቀ ሽቶ የተመረጠ መዓዛ አለሽ። የልቤን ሀሳብ በየጊዜው ነግርሽ ዘንድ ያለማቋረጥ ሁልጊዜ ከኔ ጋር ኑሪ። ለእመትኪ እመቤቴ ማርያም በእግዚአብሔር ኃይል ለጸኑ ክንዶች ሰላምታ ይገባል። በናዝሬት በገሊላ ወርቅና ከሐር አስማምተሽ ሲፈትሉ ድካም አልተሰማቸውምና ድንግል ሆይ ለዮዲት የንግግሯ መፍለቂያ የጥበብ ምንጭ ነው። ተድላ ደስታ በተመላ አገር ታኖሪኒ ዘንድ ፈጥነሽ በሰረገላ ነይና ቃል ኪዳንሽን ግቢልኝ። ለእራህትኪ እመቤቴ ማርያም ሆይ ልምላሜ ውበት ለማይለያቸው መዳሞች ሰላምታ ይገባል። የማዳም እንጀራና የተፈተነ መድኃኒት መጠጥ ለመስጠት ፈጥነው ይዘረጋሉና ድንግል ሁልጊዜ ተስፋ በማድረግ እማልድሻለሁ። እየወገኑ ምስጋናሽን እናገር ዘንድ እኔ ለሰነፉ ባሪያሽ አስተዋይ ልቦና ስጪኝ። ለአጻብዕኪ እመቤቴ ማርያም ሆይ ከቁጥር አይጎድል ሕጸጽ ሳይኖርባቸው ከመሃል ልጅሽ ለበቀሉ ጣቶች ሰላምታ ይገባል። ድንግል ሆይ ሩቆ ጠራባት የኤልሳቤጥ የትንቢት ተራራ ነሽና ለሰው ልጆች በበጎ ፈንታ ክፉ ከሚያስብ ተንኮልን አውሬ በረድኤትሽ ኃይል ጠብቂኝ። ለአጽፋረ እዴኪ እመቤቴ ማርያም ከቀኝ ወደ ቀኝ በጥቂት እያሉ ለሚያድጉ በእጅሽ ጣቶችሽ ጫፍ ለበቀሉ ጣቶች ሰላምታ ይገባል። ድንግል ሆይ የጨለማ መብራት እንደሚሆኑ እኔን ባሪያሽን በዘመኔ በእኩሌታ አትውሰጂኝ። የልቤ ጭንቀት ይህን ነውና ለአጥባትኪ እመቤቴ ማርያም ወይ እድፍ ጉድፍ ለሌለባቸው ሁለቱ ጡቶች ሰላምታ ይገባል። የድንግልና ወተት በአምላክ አፍ ውስጥ አመንጭቷልና ድንግል ሆይ ሰላምን ያስገኛኝ የሰላም እመቤት ነሽ። ድሃ አደጉኝ የሆንኩን እኔንም በጡትሽ አሳድጊልኝ። ከአንቺ ሌላ የበለጠ እናት አልፈልግምና። ለገቡአኪ እመቤቴ ማርያም ወይ ልብሷ የወርቅ መጎናጸፊያ ነው ብሎ አስቀድሞ ዳዊት እንደተናገረ የጽና የወርቅ አሸንክታብ ላንዠረገገው ሽንጥሽ ሰላምታ ይገባል። ድንግል ሆይ ለያዕቆብ ግርማ ሞገሱ ነሽ። እኔም ባሪያሽን እወድሃለሁ በይልኝ። ስለዚህ የኔ ባለሟል ስትሆኚ ማን ነው የሚደፍረኝ የሚል ተስፋ ስጭኝ። ለከርስኪ እመቤቴ ማርያም ሆይ ባለብዙ በጸአት ለሆነ ሆድሽ ሰላምታ ይገባል። ትሕትና ኦሪትን ከተጻፉበት ከሙሴ ጽሕፈት ይልቅ ታላቅ ክብር አለውና ድንግል ሆይ ኃይሉን የበደለ ሰው የሚሆን ጠላቴን የደመሰሰልኝ ዘንድ በብዙ ዋይታና ዱካው እስኪጠፋ ድረስ ክንድሽ ካፈር ይደባልቀው ዘንድ ሁልጊዜ እማልድሻለሁ እማጸንሻለሁ። ለልብኪ እመቤቴ ማርያም ሆይ ከቂም በቀል ለሚርቅ ልቦና ሰላምታ ይገባል። ለታማኝነት ፀሐይ መውጫ መግቢያ ነው። ድንግል ሆይ ለተመረጡት ተባረኩ ልጆች የመዝናኛ ቦታዎች ነሽ። ከጽድቁም ለተራቆቱ ለእኔ ለባሪያሽ የሙሽርነት ልብስ አልብሽኝ። በወርቅ አበባ የተሰራ መጎናጸፊያ አጎናጽፊኝ። ለኩላሊትኪ እመቤቴ ማርያም ለሁለቱ ኩላሊት ሰላምታ ይገባል። የክብር ቅባ ዘይት የሚደሰት የወይን ማጣሪያ ምርጥ ዕቃዎች ናቸውና ድንግል ሆይ በጠላት ቤት መነሳሳት አትፍራ። ስለሆነ ልጅህን ወዳጄ በጉባኤ መካከል ረዳት ይሆንሃል በይኝ። ለሕሊናኪ እመቤቴ ማርያም በጎ ነገርን ማሰብ ለማዱ ለሆነ ሕሊና ሰላምታ ይገባል። ምሕረት ማድረግ የሁሉ ተግባር ነውና ድንግል ሆይ ከዳዊት ገጸ ባህሪ የተገኘሽ
የዳዊት የልጅ ልጅ ነሽ። በደሌንም አንጻ ዘንድ ምሳሌው የማይገኝለት በሐር መነኮስ በሂርጾግ እርትኝ በሕይወት መሃል አጥበሽ ከበረዶ የነጣሁ አድርጊኝ። ለአሞቲክ እመቤቴ ማርያም ሆይ ልጅ በቀራንዮ ተሰቅሎ በኋላ ጊዜ በእሳት ሐዘን ለተቃጠሉ አንጀት ሰላምታ ይገባል። ድንግል ሆይ የድንግል የጠል ግምጃ መጋረጃ ነሽ። ኃጢአትም ለማስተዋል መጠየፍ የሌለበት ነሽና እንደ ካህኑ ሥርዓተ ጸሎትን አድርጊልኝ አስረዝሚልኝ። ለንዋየ ውስጥኪ እመቤቴ ማርያም በደብተራ ሙሴ በድንኳን ለተመሰለ ውስጣዊ ገንዘብ ሰላምታ ይገባል። አንቺን የሉል ኃይል የሚጋርዳት ናት። ድንግል ሆይ ለሳራ ልጆች መመኪያ ነሽ። የቅስራ ልጅ እመቤቴ ሆይ ከዚህም ከጨለማ ዓለም ጻዕር መከራ አድኚኝ። መንገዷ እየጠበበ መተላለፊያም ጠማማ ነውና ለንዋየ ውስጥኪ እመቤቴ ማርያም በንዋየ ውስጥሽ ለሚመስል ውስጣዊ ገንዘብሽ ሰላምታ ይገባል። ይህ የኢየሱስ ክርስቶስ ነው። ድንግል ሆይ ነደ እሳት ያላቃጠላት በሲና በረሃ እንመስልሻለን። የአዝማሬ ልብ የሙዚቃ ድምፅ ለሚያስነቃቃ እኔንም እንዲሁ በነፍስም በስጋ መንፈሳዊ ድምፅሽን ያንቀኝ። ለእንብርትኪ እመቤቴ ማርያም ሆይ አቀማምጡ እንደ ብር ጉትቻ ፈርጥ ለሆነው እምብርትሽ ሰላምታ ይገባል። እርሱም ከህልውና የማይታረዝ ነው። ድንግል ሆይ ሳይተክሏት የበቀለች ውሃ ያጣፈጠች የለመለመች የአሮን የምልጃ በትሩ አንቺ ነሽ። በምትጸልይ ጊዜ የአፌን አነጋገር ጉድለት ቢገኝበት በኪሩቤል ጽዋ አንቺ ሙይበት። ለማኅፀንኪ እመቤቴ ማርያም ሆይ የእግዚአብሔር ማደሪያ ለሆኑ ማኅፀን ሰላምታ ይገባል። የእግዚአብሔር ቀኝ እጅ ያበጀው ያከናወነው ነውና። ድንግል ሆይ እርዱን ከሚባል ሽቶዎች ግብልጫ ያለው መዓዛ አለሽ። እመቤቴ የፈለገ ሁሉን ለማግኘት እንዶ አይኑ ከሁለተኛው ጋር ወደ አንቺ ያንጋጥጣሉ። ለማኅፀንኪ እመቤቴ ማርያም ሆይ የእግዚአብሔር መቅደስ ለሆነ ማኅፀን ሰላምታ ይገባል። ሕጉና ሥርዓቱ ከሌላ የተለየ ነውና። ድንግል ሆይ የሕይወት ወይን ሐረግ የተባልሽ ስትመሰገኝ ትኖሪያለሽ። እመቤቴ ማርያም ሆይ እመቤቴ ሆይ ኃጢአቴን ተሰረየችልህ። በጸሎትም ወደ ሰማይ አሳረኩልህ። ድንግልናኪ እመቤቴ ማርያም ሆይ ለእህቱ ድንግልና ሰላምታ ይገባል። ከእሱ ፀሐይ ጽድቅ የተባለ ኢየሱስ ክርስቶስ ተገኝቷልና። ድንግል ሆይ የንጽሕና ድምግባት በእግዚአብሔር ዘንድ የተወደደ ነውና። የደጋጎች አባቶች ልጅ እመቤቴ ሆይ ለሩቅ ጎዳና በምጓዝበት ጊዜ ባደርኩ ቦታ ሁሉ ጥበቃሽ አይለኝ። ለሐቋይ ከእመቤቴ ማርያም በትረ ሌዊ አሮን የተባለ ለሚጠራ ወገብ ሰላምታ ይገባል። ሳያሳድርግ ውሃ ሳያጣጣሽ ለምልመው ተገኝተው ድንግል ሆይ የሰው እና የመላእክት እመቤት ነሽ እና ከተመረጡ ከወገኖች ጋር አብሬ እኖር ዘንድ በጽኑ ረድኤትሽ ተድላ ደስታ ወዳለበት ቦታ መርጠሽ ውሰጂኝ። ለአቁያጽኪ እመቤቴ ማርያም ሆይ ሳይነጣጠል ለሆኑ ጭኖችሽ ሰላምታ ይገባል። የዚህ ዓለም ፈተና ከቶ ሊፈታተናቸው አይቻለውምና። ድንግል ሆይ ርስተ ኃጢአት የሌለብሽ ፍጹም ነሽ። ሁልጊዜ ለጧት ለማታ ቸርነትሽን ፈጽሞ ይደረግልኝ። ለአብራኪኪ እመቤቴ ማርያም ሆይ ለእግዚአብሔር ብፅዓት አድርገው ወደ ቤተ መቅደስ ባስገቡበት ጊዜ በልዑል ምስጋና ለተንበረከከ ጉልበት ሰላምታ ይገባል። ድንግል ሆይ የዕንቁ ድንጋይ መንበር ነሽ። ኃጥአን በኃጥአን ደስታ አደባባይ ተሰደድኩ ጊዜ ምርኮ እሆንሽ ዘንድ እነርሱ ለተለየ አስቀርኝ። ለአጋርኪ እመቤቴ ማርያም ሆይ የይሁዳ ክፍለ ሀገር የምትባል በቤተልሔም እስከ ምድረ ግብጽ ድረስ በዙርጫ ለደከሙ እግሮች ሰላምታ ይገባል። ድንግል ሆይ ነደ እሳት የሚያቃጥላት በነበልባል ያጌጠ ዕፅ ነሽ። በጥንቻ ላይ በታነጸ ፎቅ ለመኖር አንቺ እችል ዘንድ የእውቀትን ከፍታ አድርጊልኝ። አልወድቅም ደግፊኝ። ለሰኮናኪ እመቤቴ ማርያም ሆይ የእግር ተረከዝ ሰላምታ ይገባል። በመንገድ ላይ ድጥ አያድገውምና። ድንግል ሆይ ኖህ
የቃል ኪዳን ምልክት ቀስተ ደመና ነሽ። እናት ለሕፃን ልጇ እንደምታደርገው በጣፈጠ ሽቶ አጣፍጠሽ ጤንነትን ስጭኝ። ለመከያዲከ እመቤቴ ማርያም ብዙ መከራ ላገኘሽው ጫማዎች ሰላምታ ይገባል። በነፍስም ጎዳና ቴዎድሮስ በሆደ ወታደሩ ፍርሃት የተነሳ ያለ ጫማ በሾህና በበረሃ ረመጥ ላይ ተጉዘዋልና ጽዮን ሆይ እውነተኛ የእግዚአብሔርን ቃል 10ቱ ቃላት የተጻፉብሽ የሙሴ ታቦት ጽላት ነሽ። ጊደሮች እርግቦች ከልጆቻቸው ይልቅ አንቺን እንደወደዱ ከዛሬ ጀምሮ ፈጽሜ እወድሻለሁ። ረድኤትሽ አይለየኝ። ለአጻብዕኪ እመቤቴ ማርያም ሆይ 6 እና 4 ተደምረው 10 ለሚሆኑ ለእግሮች ጣቱ ሰላምታ ይገባል። እግዚአብሔር ድንግል ሆይ ንጹሕ የመሰወሪያ መንበር ላይ የታዋሽ ነሽ። አፌ ስምሽን በጠራ ጊዜ በሩጫዬ በችንኩላ ፈጥነሽ ድረሽልኝ። ለአጻፈ እግርኪ እመቤቴ ማርያም ሆይ በመንፈስ ቅዱስ ለተጌጡ የእግሮች ጥፍሮች ሰላምታ ይገባል። አንሶስላ ሞቀው ማጌጥ አልፈቀዱምና ድንግል ሆይ የነዌ ልጅ የኢያሱ የመታሰቢያ ሐውልት ነሽ። ከአዳኝ አውሬ በዲያብሎስ ግፊት እንዳልወድቅ ደግፊኝ። ቀድሞ በእናቴ በሔዋን ላይ ታላቅ መከራ ያመጣባት እሱ ነውና። ለቆሜኪ እመቤቴ ማርያም በምንጭ ዳር እንደ በቀለና የዘንባባ ፍሬ ለሚመስለው ቁመት ሰላምታ ይገባል። ድንግል ሆይ ልመናዬን ትሰሚኝ ዘንድ ማልደሽ ወደ ታች እንዳልወርድ ወደ ላይ አውጪኝ። በረራዬም የበለጠ አንቺን አላገኝምና። ለመልእኪ እመቤቴ ማርያም ሆይ እንደ ፀሐይ ለሚያበራ መልክ ሰላምታ ይገባል። የፀሐይን ብርሃን ሁልጊዜ አይጎድልምና ድንግል ሆይ የፍቅር ባለቤት ሰላም ወዳድ ነሽ። ፍጹም የሆነ ብርሃንን የተመላሽ ፊትሽን ይገልጥልኝ። ማንም ሊሰማ የማይፈልገው የማሳስብሽ ነገር አለ። ለጸአተ ነፍስኪ እመቤቴ ማርያም ሆይ ያለመጨነቅና ያለ ጻዕር ከስጋዊ በተለየች ነፍስ ሰላምታ ይገባል። አኗኗሯም በልጅሽ ቀኝ ጎን በክብር ነው። ድንግል ሆይ ከፈጣሪ ዘንድ የባለሟልነት ግርማ የተጎናጸፍሽ ነሽ። በረድኤትሽ ሰውነቴን ከድካማ አሳርፊያት። ክብሯም ኃይሏም ከደጋጎች አባቶች ጋር ኃይል ያነሳ የሆነ ለበድነ ሥጋኪ እመቤቴ ማርያም ሆይ እንደ ዕንቁ ለሚያበሩ በድነ ሥጋሽ ሰላምታ ይገባል። ከወርቅም ከብርም ይልቅ የተለየ የጥራት ባህሪ ነውና ድንግል ሆይ የወይን ተክል ቦታዬ ነሽ እኮ። ለገናና ስምሽ ያቀረብኩትን አነስተኛ ምስጋና በምድር የማይቀበል ወደ ሰማያት አድርጊልኝ። ለግዝነተ ሥጋኪ እመቤቴ ማርያም ዋጋው እጅግ ብዙ ሆነ። መዓዛው የሚጣፍጥ ሽቶ በሐዋርያት እጅ ለተገነዘ ንጹሕ ሥጋሽ ሰላምታ ይገባል። ድንግል ሆይ የተመረጡትን የተባረኩ ወገኖች የሆኑ ብሩክት ልጅሽ ነውና እመቤቴ ቸርነቱን እንደሆነ ያሳደገኝ ዘንድ አንቺ እንደ እናት አባት አድርግሻለሁ። ለመቃብርኪ እመቤቴ ማርያም ሆይ ጌቴሰማኒ ለምትባል መካነ መቃብር ሰላምታ ይገባል። ይህችም ከኢየሩሳሌም አቅራቢያ አዋሳኝ ናት። ድንግል ሆይ ሩህሩህ መንግሥተ ሰማያት የተባልሽ ትመስልሻለሽ። የሥጋ ማደሪያ ለሆነ ጌቴሰማኒ ከ7 የሽቱ አፈር ከአፌር የወርቅ ሐውልት ይቀርብላታል። ለመቃብርኪ እመቤቴ ማርያም አሁንም ከኢየሩሳሌም አውራጃ ለሚገኘው መካነ መቃብር ሰላምታ ይገባል። ስሟ ጌቴሴማኒ ይባላል። ድንግል ሆይ በመንፈስ ለተጨነቅን በሐሳብ ለደከመን የዕረፍት ቀናቸው ነሽ። ብርሃነ ቅዱሳን የተባለ ፀሐይ ጽድቅ ኢየሱስ ክርስቶስ በአንቺ ላይ ባደረገ ጊዜ የልዑል ኃይል በታላቅ ግርማ ጋረደሽ። ለፍልሰተ ሥጋኪ እመቤቴ ማርያም ምጡቅ ሩቅ ወደሚሆነው የደስታ ቦታ ላረገው ሥጋ ሰላምታ የብሩክ ለሚመረጡ በማይቻል ዕንቁ የታነጸ ሕፃን ይገኝበታል። ድንግል ሆይ የማቅና የጨርቅ ያደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያዊ ወርቅ
ወረቀት ቢሆንም ምስጋናሽ ተጽፎ የሚያልቅ አይደለም። ለፍልሰት አስታኪማዊት ማርያም ሆንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረግሽ እስከ ሰላምታ ይገባል። የክህነት ሀብት መገኛ የወንድሙ የሌዊ ልጅ ሆይ ለአንቺ ክብር የሚገባሻል። ድንግል ሆይ መዓዛሽ ከጽጌረዳ ሽቱ ይበልጣል። የምድር ሰባት ከሰሌዳ መልክ ቢዘገይ እያንደርግ እንደ አዲስ እንግዳ የሚሆን ምስጋናሽ ፍጡር ጽፎ ሊጨርሰው አይችልምና ለፍልሰተ ሥጋ ኪመቴ ማርያም ሆይ በምስራቅ ተክለ ገነት መካከል የብርሃን ድንኳን ወደ ተተከለበት ላረገ እስከ ሰላምታ ይገባል። ድንግል ሆይ በሁሉ አንደበት መስገነት የተባረክሽ ስለሆን በሰማይ ካሉ መላእክትና በመላእክቱ ጊዜ ደቂቅ አዳም ሁልጊዜ ምስጋና ይቀርቦላት። ለዝንቱ ቃለ መኃልየ እመቤቴ ማርያም በዚህም የምስጋና በዚህ የድባቤ ድምፅ የሚያመሰግንሽን ሰው መከራ ባገኘሽ ጊዜ ፈጥነሽ ደረሽለት። አይዞ አለሁልህ በይው። ድንግል ሆይ ክርስቲሎቤ የተባለውን ቁል ፈርጥነሽ ስለዚህ ምግባርን ከከርቤ መዓዛ የተለየ ነው። ማኅፀንሽ ነባቢነት ያለው የሽቱ አበባ አስገኝቷልና። ስብሐት ለኪም ማርያም ሆይ በራስ ፀጉርሽ ቁጥር አመሰግናለሁ፣ በአንጡቶች ቁጥር አመሰግንሻለሁ። ድንግል ሆይ በሚታየውና በሚዳሰሰው ሁሉ ቁጥር አመሰግናለሁ። ንግሥት ሆይ የማይታይና በማይዳሰው ቁጥር ሁሉ ሰላም እያልክ ድንግል ነሽ። ምስጋና አፌ ሁልጊዜ ይናገራል እስከ ዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኢታበሰለነ ኢታብአነ ዘእስከ እስመዚአኪ መንፈስ ኃይለ በሰላም ቅዱስ ወደ